ወዳጄ ሄኖክ ታፈሰ በጨዋነት አስተያየትህን በአግባቡ ከለገስከኝ በኋላ ኮኬን ብለህ የተጠቀምከው ቃል ትክክል አይደለም። እነዛ ዩናይትድ ስቴትስ በየጎዳናው ላይ ሲናጡ በፊልም ያየሃቸው ሄሮይን የሚባለውን እጽ ወስደው ነው ብለኛል። ትክክል ነህ። በጣም አመሰግናለሁ ሄኖክ። እንዲህ አይነት ስህተት ይሰራል አይደለም? በቃልህ ብዙ ነገር ያወራህ እንደዚህ ስትል ስህተቶች ይኖራሉ። አቅሜ የፈቀደ መጠን ጥንቁቅ ነኝ ብዬ ገምታለሁ። ቁጥር ስም ላለመሳሳት የመጨረሻውን ጥረት አድርጋለሁ። ይሁን እንጂ ፍጹም አይደለሁም። በዚህ ረገድ ፕሮፌሰር መስፍን ወልደማርያም ተጠቃሽ ናቸው። አንድ አይነት መድረክ ላይ ንግግር ለማድረግ ፕሮግራም ተይዞላቸው ሲሄዱ ሊናገሩበት ባሰቡበት ጉዳይ ላይ እርግጠኛም ቢሆኑ ተመልሰው መጽሐፍት ያነባሉ። እሳቸው እንደሚታወቀው የጂኦግራፊ ፕሮፌሰር ናቸው። አሁን ግን በተከታታይ ምናልባትም ከግማሽ ደርዘን በላይ መጽሐፍ ጥለውልን ያለፉት ታሪክ ላይ ነው። እዛ ላይ አንዳንድ ቦታ ላይ ግድፈት እናያለን። ይሄ የሁላችንም ስህተት የነበረ ነው። ለምሳሌ ያህል አዳፍኔ የሚለው መጽሐፋቸው ላይ በላይ ዘለቀ ብለው ፎቶግራፉን ያወጡለት ሰው ይሄ እዚህ አሁን የምታዩት ምስሉ ላይ እሱ አይደለም። በላይ ዘለቀ አለመሆኑ አሁን ተረጋግጧል። ምናልባትም እሳቸው ካለፉ በኋላ ነው የተረጋገጠው፣ አላቅም። የዚህም ባለምስል አርበኛ ቤተሰቦች ይሄ የአያታችን ፎቶግራፍ ነው፣ ከዚህ በኋላ በላይ ዘለቀ ብላችሁ የምትጠቅሱ ከሆነ እንከሳለን አለ። ማን የት እንዴት ማን እንደጀምረው አይታወቅም። እንዲህ አይነት ስህተቶች ያጋጥማሉ። ፕሮፌሰሩም ሳያውቁ ነው ያደረጉት። እንግዲህ በሳቸው ጥንቃቄ ሳያውቁት ሆነ። አሁን በቅርብ ፕሮፌሰር ሽብሩ ተድላ አንድ የቴሌቪዥን ፕሮግራም ላይ ቀርበው ስለ በላይ በሚሰጡት ማብራሪያ ላይ ጸጉሩን ላሽ እየበላ ያስቸግረው ስለነበር ብዙ ጊዜ ይላጨዋል፣ ሻሽ ያስራል። አይነ ትልልቅ ቁመናውን ምኑን ገልጸው መልኩ ምን እንደሚመስል አውርተዋል ፕሮፌሰሩ። ያሙኔ አሁን እዚህ ፎቶግራፍ ላይ የምናየው ደግሞ ባለ ጎፈሬ ነው። በላይ ጎፈሬ አጎፍሮ አያውቅም ነው የሚሉት ፕሮፌሰሩ። ደግነቱ ይህንን መግለጫ ሲሰጡ ከታዋቂ ሰዓሊዎቻችን መካከል አንዱ እሸት ጥሩነህ ሰምቷቸዋል። እንዳውም እርግጠኛ ለመሆንና በምናቡ ለመያዝ ፕሮፌሰሩን ጥያቄ ሁሉ ሲጠይቃቸው አስታውሳለሁ ቲቪው ላይ። አንድ ቀን እሸቱ እንግዲህ በላይ ዘለቀ ምን ይመስላል ስሎ ያሳየናል ብዬ ተስፋ አደርጋለሁ። ይሄ የየትኛውም ጸጋው ላለው አርቲስት ይቻላል። አሁን እኔን እሸት ጥሩነህ አይቶን ባያቅ የኔ ባለቤት ወይም የኔ ልጅ የኔን ምስል እንዲይዝለት ፈልጉ ዘነበ ምንድነው መልኩ፣ አፍንጫው ጢም አለው ወይ፣ ጸጉሩ እንዴት ነው ምናምን ቁጭ ነው ሊያደርገኝ የሚችለው አንድም ቀን አይቶኝ ሳያቅ። ይሄ ወንጀል ስራ ላይ ብዙ ጊዜ ለህግ ባለሙያዎች እንደዚህ አይነቱን ስዕል አርቲስቶች እንደሚስሉ በደንብ አስታውሳለሁ። ብዙ ጊዜ እንዲያውም ፍርድ ላይ ቀርበው ምስላቸውም ሲታይ ተመልክቻለሁና እርግጠኛ ነኝ ለበላይ ምስል ጥሩነህ እሸት ጥሩነህ ከስዕል ግብአቶቹ አንዱ ሆኖ አንድ ቀን እናየዋለንና ይኖራል ስህተት። ያንተን አስተዋይነት እያደነኩ ሄኖክ ከልብም እያመሰገንኩህ ከዚህ በኋላ አታረማለሁ። በቅጡም ስለ ሄሮይንም ኮኬን አንብና ደግሞ አንድ ቀን አየር ላይ እንገናኛለን ወዳጄ። አሁን ይሄ ሚያዝያ ወር ነው። ወደ ሚያዝያ 27 የተጠጋን ነው። ሚያዝያ 7 80ኛ 4 ዓመት የነጻነት ቀናችንን እናከብራለን። ይህን የነጻነት ቀን በማስመልከት የዩቱብ ፕሮግራም ላይ ምናልባትም የተለያዩ መጽሐፍት እየጠቀስኩ አውርቻለሁኝ። እልፍ ነው፣ ውቅያኖስ ነው፣ ተጠቅሶ አያልቅም። እኔ እጅ ላይ እንኳን ወደ 1 ደርዘን ገደማ መጽሐፍ ሳይኖር አይቀርም። 2 የዓለም ጦርነት ላይ በእኛ ላይ የተሰሩ ከነዚህ መጽሐፍ መካከል አንዱን የውጭ ሰው ኩባዊ ነው። ኩባዊው አሌክዛንድሮቭ ዴባይ ይባላል። እኛ ላይ ያደረገውን የእኛ ነጻነት ወደዚህ ምድር እንዲመለስ 11 ወር በኢትዮጵያ ሰራዊት ውስጥ ሆኖ አሳሩን አይቶ እንዴት ነጻ ሀገር እንዲኖረን በግል ላደረገው አስተዋጽኦ ይህን ሰው ጠቅሼ ይህንን መኮንን ጠቅሼ አንድ ማለት ፈለግኩኝ። ይህን መጽሐፍ እንድናነበው እድሉን የሰጠን ተስፋዬ መኮንን ባይለየን ነው። ተስፋዬ መኮንን
ምናልባትም ከ4 10 ዓመታት በፊት ኩባ ውስጥ ተማሪ ሆኖ ሄዶ የሕክምና ተማሪ ነው። ኩባ አስተማሩ ነው ብቅት አድርገው ነው የሚያስተምሩ 4000 ኢትዮጵያውያን አሰልጥነውልናል። ከእነዚህ 4000 ኢትዮጵያውያን መካከል ተስፋዬ አንዱ ነው። ሕክምናን እያጠና ማንበብ መውደዱ ነው አሁን እዚህ ጋር ትልቅና ተአምር ነው የሚያሰኘው። ይሄ መጽሐፍ በአጋጣሚ እጁ ገባ። በስፓኒሽ ነው የተጻፈው። ያን የተጻፈን በመጽሐፍ አንድ ኮፒ ዴባዬም ራሱ በህይወት እያለ 100 ኮፒ ብቻ ነው የታተመው አሉ ይላል ተርጓሚው። 100 ኮፒ ነው የታተመው። አንዷ ኮፒ ተስፋዬ እጅ ደረሰች። ምናልባትም ተስፋዬ ከዚህ ሀቫና ድረስ የተጓዘው ከዚች መጽሐፍ ጋር ያለውን ቀጠሮ መልክ ለማስያዝ ነው። አነበበው፣ ወደደው፣ ከስፓኒሽ ወደ አማርኛ ተረጎመው። ጓደኛችን ኤፍሬም እንዳለ ነው አርትዖቱን የሰራው። በጣም አሪፍ አድርጎ ነው የሰራለት። ቆንጆ ነው። በቃ ለደራሲ ለላቲኑ ቋንቋ ታማኝ ሆኖ ነው የሰራው። ቆንጆ ሆኖ ተነበበ። 2 ጊዜ ታትሟል ይሄ መጽሐፍ 92 ላይ እና 2003 ላይ። ከዛ በኋላም ቢታተም ትውልድ ሊያነበው የሚገባው መጽሐፍ ነውና ተርጓሚው ወይም የተርጓሚው ቤተሰቦች እዚህ ሀገር ውስጥ ካላችሁ ቆም ብላችሁ አስባችሁበት ብታስገቡት ጥሩ ነው። የሀገርን ነጻነት ለማስከበር ከባዕድ ሀገር መጥቶ የኢትዮጵያ አካል ሆኖ በሚያስደንቅ ሁኔታ ኢትዮጵያ ነጻነቷን እንድታገኝ በብቃት የተዋጋ ጣሊያኖች ራሳቸው ማዶ ምሽግ ላይ ሆነው እንዴት የገዛ ወገንን ትወጋለህ እኛ ነጮች እኮ ነን ምናምን ይሉታል። እሱ መልሶ እኔ ለነጻነትና ለሰላም ለሰው ልጅ ደህንነት ነው የቆምኩት እያለ ምላሽ ይሰጣችኋልና በዚህ ላይ እንድንጨዋወት ፕሮግራም ይዣለሁና እህበሉኝ። ዴባዬ ከንጉሠ ነገሥቱ ጋር ተገናኝቶ በልልጻያ አስተርጓሚነት ተግባብተው ወዳጅም አፍርቶ ከተማዋ ሲዘዋወር ጊዮርጊስ ቤተ ክርስቲያን ላይ ፊት ለፊት ግራር ይሁን ዋርካ ሰው የሚሰቀልበት ቦታ አለ። እዛ ዋርካ ስር 1-4 ሰዎች ተቀምጠዋል አለ። ከዛ ከጓደኞቼ ጋር እነዚህ ምንድን ናቸው ስለ አሁን ተረኛ ተሰቃዮች ናቸው ይሰቀላሉ ሲል ላተርፋቸው ፈለግኳል። እነዚህ ሰዎች እኮ አሁን ለእኔ ሊሰሩልኝ ይችላሉ እና ሄጄ ለጃንሆይ ብነግራቸው ጃንሆይ የሚምሩልኝ አይመስላችሁም ይላቸዋል። ሄድና ንገራቸው፣ እሳቸው እሺ ካሉ እንዲማሩ እናደርጋለን። አንተ እስከምትመጣ ድረስ ደግሞ ስቅላቱ እንዳይፈጸም እንጠብቅሃለን ይለዋል። በዚህ ይስማማሉ። የሚገርመው ሰዎቹ ይሄን እየተባለ እየተነገረም የሚጫወቱን ገበጣ ጨዋታ አላቋርጡም። ተረጋግተው ስቅላቱ እስከሚፈጸም ድረስ እየጠበቁ ነው። ተነስ ሲባሉ ተነስተው ያው ገመዱ አንገት ማስገባት ነው። በእንዲህ አይነት ኩራትና መረጋጋት ውስጥ እያለ ዴባዬ ገነተ ልዑል ቤተ መንግስት አዲስ አበባ ዩኒቨርሲቲ መጥቶ ለጃንሆይ ይነግራቸዋል። ያኔ ቅርብ ነው ከጊዮርጊስ ገነተ ልዑል መድረስ። ምናልባት ጋሪም ሊኖር ይችላል ወይም ሮጥ ብሎ በልጅ እግር ደርሶ ለጃንሆይ እንዲህ አይነት ሰዎች ሊሰቀሉ ነው፣ ምህረት ቢያደርጉላቸው እኮ የኔ አገልጋይ ይሆናሉ፣ እንዳውም ባሪያዎቼ ነው የሚላቸው፣ የኔ ባሪያ ይሆናሉ ሲላቸው መርቀንልሃል እንዳይሰቀሉ በል ንገራቸውና ያንተ አጋር ይሁኑ ብሎ ጃንሆይ ፈቀዱለት። ሮጦ መጥቶ ሲነግራቸው ገበጣ ጨዋታቸውን አቋርጠው እግሬ ላይ ተደፉ። ከዛ ወስዷቸው ከአሁን ሰዓት ጀምሮ አለ ማንነቱን ከተዋወቁ በኋላ እኔ ነኝ አዛዣችሁ፣ መሳሪያ ትታጠቃላችሁ፣ የኔን ደህንነት ትጠብቃላችሁ፣ የኢትዮጵያን ነጻነት በመዋጋት እናስመልሳለን ሲሉት በታላቅ አክብሮት ተቀበሉኝ ይላል። ኮሎኔል አሌክዛንድሮቭ ዴባዬ ከስፔን ለንደን ይገባና ወደ ኩባ የሚሄድበት ሁኔታ ላይ ያለ አንድ ማስታወቂያ አየሁ ይላል። ማስታወቂያው ሐኪም ወርቅነህ ናቸው የለፈፉት። ኢትዮጵያ በጣሊያን ልትወረር ነው፣ ይህን ወረራ ለመታደግ ከጎናችን ቁሙ፣ እውቀቱ ብቃቱ ያላችሁ
አግዙን የሚል ማስታወቂያ ነው ለንደን ላይ ለቀቁት። ዴባይ ሄደና በቃ እኔ ኢትዮጵያን ከጣሊያን ወረራ በመከላከል የበኩል ጥረቴን አደርጋለሁ። ሙያ ሲሉት ፓይለት ነው፣ የአየር ኃይል አባል ነው። እሱ ግን በጣም የአድቬንቸር እና የጀብዱ ሰው ስለሆነ እግረኛው ጦር ሆኖ ነው መዋጋት የሚፈልገው። በሚደንቀው መልኩ ያለፈ ያገደመበትን እየነገረን ነው የሚሄደው። ከጃንሆይም ጋር ሲነጋገሩ የተዋዋሉት በወር $1000 እንዲከፈለው ነው። አሁን በአሁኑ ገበያ $1000 ምናልባት የአሁኑ $50,000 እና $60,000 ሊሆን ይችላል ብዬ ገምታለሁ። ኢትዮጵያም ልትከፍለው እሱም በፕሮፌሽኑ ሊያዋጣ ተስማምቶ ስራ ይጀምራሉ። በኋላ ግን ሲናገር ለኢትዮጵያ ሕይወቴን እሰጣታለሁ እንጂ አልሸጥላትም ይላል። ስለዚህም በእርግጥም ሕይወቱን በአግባቡ የሚያሰጥ አደገኛ በሆኑ ውጊያዎች ላይ ተሰማርቶ የሚያስደንቅ ጀብዶች ፈርጦ በበኋላኛው ዘመን ኢትዮጵያ ለድል ስትበቃ ከሚታሰቡት ከፍተኛ መኮንኖቻችን መካከል አንዱ ሆኗል። በእርግጥ ያሰበው የለም። ያሰበው የተስፋዬ መኮንን ቢያድግልኝ በር ነው። ምናልባትም ጃንሆይ በድል ከተመለሱ በኋላ ለምን አስበው ወይም ፈልገው ሊያናገሩት እንዳልቻሉ አላቅም። እዚህም መጽሐፉ ላይ አንዳንድ የሚሰራቸው ደግሞ ነገሮች ጃንሆይ ጋር ሊያቀያይመው ይችላል። ለማንኛውም አውደ ውጊያ ላይ እንዲውል ከመከላከያ ሚኒስትሩ ከራስ ሙሉጌታ ጋር ተደለደለ። ራስ ሙሉጌታ አልወደዱትም። ሁለቱ በተለያየ ዓለም ውስጥ ያሉ ሰዎች ናቸው። ሕይወትን የሚያዩበት አንቀጽ የተለያየ ነው። ራስ ሙሉጌታ ባህላዊ ጦር ናቸው። ወታደራዊ ጉዳይ የሚያዩት በጥንቱ የኢትዮጵያ ባህል መሰረት ነው። ወንድ ልጅ ቆሞ መዋጋት ነው እንጂ ያለበት የመመተኛት ነው ሊሉ ይችላሉ። ቀን ነው እንጂ ወታደር መዝመት ያለበት የምን ማታ ነው። እና ከዴባይ ጋር በዚህ ባይጣጣሙም ሊፈትኑት ፈልገው አንድ ቦታ ላይ ይያዛል። ሰላይ ነው ተብሎ ወደ ጉሶ እያሉ ወደ ደሴ አካባቢ እያሉ ነው ይሄ ነገር የሚያጋጥመው። ሊይዘው የመጣውን 100 አለቃ ኃይሌን እጁን ጠምዞ ይጥለውና ሂድ ከዚህ ይለዋል። ነጩኑ ሊፈሩት ነበረ። ተገለዋልም። ጉዞ ላይ ያሉ አሁን 2 የሱ ዜጎች መሰሉኝ ተገለው ተገኝተዋል። ያም ሆነ መንገድ ላይ የተለያየ ምክንያት ሰዎች ይሞታሉ። እስከ 30 ሰው የሚጎልበት ጊዜ አለ። ወይ መሳሪያ ይባርቃል ወይ ባለመግባባት ምናምን። እንግዲህ ወታደራዊ ዲሲፕሊኑ ካለመስፈን የተነሳ ሁሉም የራሱን አለቃ ነው የሚከተለው እንጂ አንድ የሚያደርጋቸው የንጉሥ ነገሥቱ ኃይል ወታደራዊ ዲሲፕሊን አላሰረጸባቸውም እና ሰው ይሞታል። ስለዚህም ራስ ሙሉጌታ ከዚህ 100 አለቃ ኃይሌ ከተባለ ሰው ጋር ጸብ ሲፈጥር ምንድን ነው አሉት። እንደዚህ ሰላይ ነህ ብሎ ያስባል። እኔ ግን አይደለሁም እንደዚህ ሲለኝ ይለፍ ቃል ነበረው ኮድ በዛ ልፍ የመጣው ከኋላ ግን እጅን ስጥ ሲለኝ ገፍትሬ ጣልኩት ይላሉ። በቃ ይዋጣላችሁ ይባልና ሁለቱም ግራና ቀኝ ትልልቅ ዳመራ ተለኩሶ በመሃል ጎራዴ ተሰጥቷቸው በጎራዴ መፋለም ይጀምራሉ። አንዱ ሌላውን ቀስፎ ለመጣል እንግዲህ ያቺ ሰከንድ ምን ያህል እንደምትረዝም ገምቱ። የአመታት ያህል ነው የምትረዝመው። ስታመልጥ ደግሞ ሌላ የአመታት ጊዜ ስንዘራ አለና አንዱ ሌላውን በጎራዴው ቀንጥሶ ለመጣል ያ 100 አለቃ ደግሞ እዚሁ ሙሉጌታ ፊት ደፍቶት ዴባይን ጉድ ሊሰራ ደፍቶት ሊያሳይ ይሰነዝራል። በመሃል የሚፈጠረውን ብልጭታ ልብ በሉት። ጎራዴ ከጎራዴ ሲጋጭ ያ ሁሉ ይሆንና ግን ዴባይ ስንዘራ ጎራዴው አንደኛውን ጎን እጁን እንዳልነበር አረኩት፣ ስመታው እስከ ታች ድረስ ሰነጠኩት ይላል። ከዛ በኋላ አልተነሳም። ያ ወታደር እዛው በወደቀበት የዛኑ ዕለት ማታ ሞተ። አንዱን ፈተና ዴባይ በእንዲህ መልክ አለፈው።
ሌላው የቀናው ደግሞ አንድ አውሮፕላን በ1000 ጫማ ርቀት ባለ3 ሞተር አውሮፕላን ነው ሲበራ አየዋል። የጣሊያን ነው አውሮፕላን። በጣም አሳራቸው ነበር የሚያሳያቸው በዛ ውጊያ ወቅት። በእንዲህ አይነት ጊዜ ላይ ደግሞ ሲገኝ እልል በቅምጤ ነው። ልምታው አለና አየር መቃወሚያውን ያዘና አስልቶ ከፊት 5 ጥይቶች አከታታይ የተኮርኩኝ። አንደኛው ጥይት በቀጥታ ሄደና የአውሮፕላኑን የነዳጅ ጋን መታው። አውሮፕላኑ ሄድና ተፈጠፈጠ። ትልቅ ድል ሆነ፣ ታላቅ ደስታም ሆነ። እግዚአብሔር አንተን ለኛ ቀብቶ የላከልን ቅዱስ ሰው ነህ ይሉኝ ጀመር አለ። ከዛ እኔም ከሚገፈፈውና ከሚዘረፈው ባህል አውሮፕላኑን ከፍተን ስንገባ ሬሳዎች አገኘን። አንደኛው ጫማ ለእኔ ልክ ይሆናል ብዬ ስለገመት የሰውየው እግር ተቆርጦ ወድቋል። አውልቄ ወሰድኩት ይላል። ጦር ሜዳ ላይ አትጸየፍም። ያው እግሩን አውልተህ ትጥልና ጠራርገህ ጫማውን የራስህ ታደርጋለህና እንደዚህ አይነቱን ከባድና አስቸጋሪ ጊዜ አልፎ ራስ ሙሉጌታ ፊት ሲቀርብ አሁን ቀርበውት ሚስጥር የሚባሉ ወደፊት ልንመራመርባቸው የሚገባ ነገሮች ሁሉ ያጫውቱ ጀመሩ። ወታደራዊ ጉዳይ ላይ ግን ፍጹም አይግባቡም። እሱ የሚነግራቸው እሱ አሁን የአየር ኃይል አባል ነው፣ ግን የምድር ጦር ውትድርና ጉዳይ ይገባዋል፣ ይነግራቸዋል። በፍጹም አይሰሙትም። የራሳቸውን መንገድ ነው የሚሄዱት። መጨረሻቸው መስዋዕትነት በመክፈል ተደመደመ። ራስ ሙሉጌታ ከሁለት ልጆቻቸው ጋር ነው እዛ አውደ ውጊያ ላይ የሞቱት። ማይጮም ላይ አልደረሱም። ሌሎቹ ላይ ነው በቃ መስዋዕትነት ከፈሉ። ሬሳቸውን ይዘን መሸሽ ጀመርን ይላል እና አንድ ማናውቀው አካባቢ ጥቂት ሰዎች ባሉበት የራስን አስክሬን ቀበር ነው ይላል። ራስ ሙሉጌታን የጎዳቸው ወታደራዊ እውቀታቸው ባህላዊ መሆን ነው። አሁን ዴባዬ እዚህ መጽሐፍ ላይ ከሚተርክልን አኳያ ሲመለከት ለምሳሌ ሰገሌ ላይ በተደረገው ጦርነት የንጉሥ ሚካኤል ጦር ቆሞ ነው የተዋጋው ወሎ። የሸዋ ጦር ደግሞ ኩሼ ብሎ ነው የጠበቃቸው። ኩሼ ፈረንሳይኛ ቃል ነው። ልክ የወሎ ጦር ሲመታ ኩሼ በል ኩሼ በል ኩሼ በል ተባለ። ወታደር ለመጀመሪያ ጊዜ የውጭ ቃል በህብረት ለመጀመሪያም ጊዜ ወታደርን ባህሪ የምትቀይር ቃል ሆነች። ኩሼ በፈረንሳይኛ ተኛ ማለት ነው። ሁሉም መሬት ተኙ። ከዛ በኋላ ሸዋ ቀን ነው እና የወሎ ጦር ተፈታ። ራስ ሙሉጌታ እርግጠኛ ነኝ ይሄን ባይሳተፉ እንኳን ውጊያው ላይ ሰምተውት ይሆናል። ለምን ያን እንደማይቀበሉት አላውቅም። እና ለጠላት በሚያጋልጥ ሁኔታ 2-3 ሲያይቷቸው ሊነግራቸው ሞክሮ አልተግባቡም። እናም ሲሞቱ ልክ እንዲሁ እንደ ኮሮና እንደዘነነኑ ነው። መዓት ጥይት አካላቸው ላይ አርፎባቸው ለአንዴ ለመጨረሻ ጊዜ ጸጥ ያሉት። ዴባዬ የወታደሮቹ ኃላፊ ሆኖ ተመድቧል። በአብረውት ባሉ መኮንኖች ተመርጦ የኢትዮጵያን ጦር እንዲመራ ተመድቦ ተዋግቷል፣ መርቷልም። አንድ ተሰማ ሙሉጌታ የሚባል የራስ ሙሉጌታ የወንድም ልጅ እንደዚህ ነገር አመፅ ይቀሰቅሳል። ከአገልጋዮቹ አንዱ ይሰማና መጥቶ እንዲህ ያን ነገር እየተቀሰቀሰብህ ነው፣ ስለዚህም ተጠንቀቅ ብሎ ሲለው ለዳኒ ኦዶዮ ነገርኩታል። ዳኒ ኦዶዮ ፈረንሳይ የተማረ ስልጡን በቅጡ ወታደራዊ ጉዳይ የሚገባ ወታደር ነው። ስለዚህ በአስቸኳይ ተሰማ ሙሉጌታን አምጡታልና እዛው እንዲረሸን አደረገው። ትዕዛዝ የምንቀበለው ከአሌክዛንደር ዴባዬ ነው። ከአሁን ሰዓት ጀምሮ ወታደሩን አስተባበለ። በወታደራዊ ጉዳይ ላይ ወታደራዊ እርምጃ የግድ ነው። በቃ እንደዚህ አይነት ነገር ላይ ለምን ብለህ አትጠይቅም። ፋታ ሲኖር ነው ኮመን ሰንስ ምናምን ማጣራት ምናምን የሚኖረው እንጂ በፍጥነት በመሄድ ላይ ባለ እልቂት ከፊት የሚጠብቀው መከራ ችጋር ከፊቱ የሚነክስበት ሞት የራስ ደጀንን ያህል የሚገዝፍበት ሰራዊት ቶሎ ቶሎ እርምጃ እየወሰደ ነው የሚሄደው። የመጨረሻውን ከባድና አስቸጋሪ ጊዜ ከፊት አሳለፉ።
ከጓደኞቹ አለማየሁ በቀለና ዳኒ ጋር መሐላ ፈጽመው ነበረ። አንድ አይነት ችግር የሚከሰት ከሆነና ወደ ድነን ወደ ወገን የምንመለስ ከሆነ አንዳችን ሌላችንን ልንጨርስ ቃል እንግባባ ተባብለው አሌክዛንደር ዴባዬ፣ ዳኒ እና አለማየሁና በቀለ ቃል ተግባብተዋል። አለማየሁና በቀለ በአውደ ውጊያዎች ላይ ወደቁ፣ አይተዋል መጨረሻቸውን። ዳኒም የት እንደወደቀ አያውቅም። አሌክዛንድሮቭ ዴባዬ ጉዞ ላይ ያለ ግን ከዳኒ አገልጋዮች አንዱ እየተጣደፈ መጥቶ ዳኒ በሕይወት አለ፣ እንዲህ አይነት ቦታ አስቀምጬው ነው የመጣሁት፣ ከመምጣት በፊት ደግሞ ራሱን እንዳያጠፋ ብዬ መሳሪያውንም ነጥቄ ነው የመጣሁት አለኝ አለ። ተመለሰ በቃሉ መሰረት። ሲሄድ ዳኒ ነፍስ ከስጋው ከመለያየቱ በፊት አገኘሁት ይላል። እግሩ በሙሉ በሙሉ ደቋል አለ። ሆዱም ላይ ተመቷል። ምንድን ነው ብዬ ስለው እግሬን በውጊያው ላይ ነው የተመታሁት፣ ሆዴ ላይ ደግሞ ራያዎች መጡ፣ ሬሳ መስዬ አርፌ ተኛሁኝ፣ በ3 ጥይት ወድቃ ይመቱታል። አሁን እዛ ጋር ከአንድ አይነት አውደ ውጊያ በአገር ውስጥ ሲካሄድ ከህዝብ ጋር ያለን ቅራኔ ቀዳማዊ ሥላሴ መፍታት ነበረባቸው። አላረጉም። እንደዚህ አይነት ማደነቃቀፍ ሰራዊቱ ላይ በተደጋጋሚ አጋጥሟል። ዳኒን ሲያየው መጨረሻው ነው። ስለዚህም ዳኒ ምን አለው? ቃል የተግባባውን ነገር እኮ ፈጽመ መሄድ ነው ያለብህ ይለዋል። ዴባዬ ወታደር ነው። ሽጉጡን አወጣና ዳኒን ጨረሰው። እዛው ቀብሮት ጉዞውን ወደፊት ጀመረ። የመጨረሻውን ጦርነት ያደረጉትና መፈታቱ የመጣው ውጫሌ ላይ ነው። ውጫሌ ላይ ከግራም ከቀኝ ጥሩ አድርገን እየተዋጋን ነበር ይላል ዴባዬ። እየተዋጋን መሀል ላይ የንጉሠ ነገሥቱ ጦር መግባት ነበረበት፣ አልነበረም። በዚህ ምክንያት ሽንፈት ደረሰብን ይላል። ቀዳማዊ ሥላሴ በጣም ድንቅ ዲፕሎማት ናቸው። በሚያሳዝን መልኩ ግን ጥሩ ወታደር አይደሉም። ውሳኔ ላይ በጣም ይወላውላሉ። በጣም ብዙ ነው የሚያስቸግሯቸው። ራስ ካሳ አንድ አውደ ውጊያ ላይ ታየዋለህ የጠላት ጦር እንዴት ለአደጋ ተጋልጦ እንደተቀመጠ፣ አሁን ይሄንን ድራሹን ማጥፋት ይችል ነበር፣ ግን ንጉሠ ነገሥቱ አልፈቀዱልኝም ይላሉ፣ ከለክሏቸዋል። እንዲህም ወሳኝ ጦርነት ላይ እሳቸው ወደኋላ ፈግፍገዋል። ስለዚህም የውጫሌው ጦር ድል ለጣሊያን ፊቱን እንዲያዞር ያደረገው በእሳቸው ገብቶ ለመፋለም አለመብቃት ነው። እንግዲህ ብቃታቸውን የሚያውቁት እሳቸው ናቸው። ለምሳሌ ጦርነቱ ሊጀመር እንደነገ ውጊያ ላይ ከማካሄድ ያላቸው አንድ ስልክ ነው፣ የአንድ ስልክ መስመር ነው፣ የአንድ ስልክ መገናኛ ነው። በዛ ደውለው ለእቴጌ መነን ነግረዋቸዋል፣ ወደ ግንባር ልንገባ ነው። ያን ጣሊያን እንዴት እንደሚጠልፈው ልብ አላሉትም። ጣሊያን ቀድሞ በመጀመር ድል የሱ ሆነ። ምናልባትም ያቺ ስልክ ጥሪ ሁከቱን ፈጥራ እሳቸው ማፈግፈጉን መርጠውት እንደሆን አይታወቅም። እንግዲህ ይህን ለታሪክ መርማሪዎች እንቶ ማፈግፈግ ላይ ጃንሆይን አንድ ምሽግ ውስጥ አገኘኋቸው ይላል እና አሌክዛንደር ዴባዬ በጣም ዝነኛም የተከበረም ሆኗል። ሌሎች በርካታ ጀብዶችን ፈጥሯል። አሁን በየመሃሉ ስንሄድ እግዚአብሔርንም ንጉሥንም የማይፈሩ ሽፍቶች አሉ ይላል። በቃ ስራቸው መሸፈት ነው። የሚገፉት የሚነጥቁት ካለ ነጥቀው ገለው ለምልክት ሰልበው ይሄዳሉ አለ። በዚህ ምክንያት ከዛ 100,000 ሰራዊት እየተጓዘ ቢያንስ 30 እና 20 ሰው ይገሉብናል አለ። ስለዚህም እኔ 2 ወታደሮችን ያስኩና አቋርጬ ሄጄ ያስኳቸው። ይህን ሁሉ ትርምስ የሚፈጥሩብን 2 ሰዎች ናቸው አለ። ወዲያው እርምጃ ወሰድኩባቸው። ለምልክት ጩቤያቸውን ማርኬ ለራስ አቀረብኩላቸው። ራስ የተለመደውን ታላቅ ቅዱሳና አክብሮታቸውን ገለጹልኝ። ከልብም ያጫውቱት ጀመር። ምናልባት መመራመር ይፈልጋል፣ እርግጠኛ ነኝ። ቀደም ብዬ አንስቼዋለሁ እንጂ አንዳንድ ትልልቅ የሚባሉ ሚስጥሮችም አውርተውታል። እንዲህ እያለ
ጉዞውን ይጀምራል። በእንዲህ አይነት ጭንቀት ላይ ያለ ቀዳማዊ ሥላሴ መንገድ ያጋጥሙታል። እሱም ራሱን ከወታደሮቹ ጋር ለማዳን እየገሰገሰ እሳቸውም ወደ አዲስ አበባ ለመመለስ ሰራዊት ተፈቷል እየሄዱ አንድ ዋሻ ውስጥ ተገናኘን። በፍጹም ያጋጥመኛል ብዬ የማላስበውን የአውሮፓ ምግብ አበሉኝ አለ። ከዛ በገዛ ሻንጣቸው ይዘውልኝ የነበረን ሲጋራ ፓኬት አውጥተው ሰጡኝ። ጥሩ ጊዜ ያሳለፍን። ከዛ ጉዞ ወደ መሀል ሀገር ሆነ ይለናል። ደባዬ አይኑ ንስር ነው። ምንም የሚያየውን ነገር አይስትም። እያንዳንዷን ነገር እየተረካት ነው የሚሄደው። ሴቶቻችን እናያቸው ነበረ። ቆንጆ ብቅት ያሉ ልቅም ያሉ አካላቸው ለስላሳ ውበታቸው ማንንም የሚማርክ የሰንበሌጥ ሙሽራ የመሰሉ ሴቶች እንዳጋጠሙት ያወራል። የእነዚህ ሴቶች መጨረሻ ግን ካገቡ በኋላ ቅርጻቸው ይበላሻል አለ። ፊታቸው ማዲያት ይወረራል አለ። እንግዲህ ኑሮው ነው፣ ኢኮኖሚው ነው። ፍርስርስ ብለው በቃ ቂጥና ወገብ ወድቃና ምን ይቀላቀልና 8 ቁጥር የነበረችው ልጅ የኮካኮላ ቅርጽ የነበራት ልጅ ቁጥር ለመስጠት የማይበቃ ይሆናል እና ሆና ቁጭ ትላለች እና ያንን ይነግረናል። የሴቱ አስተዋጽኦ በጣም ትልቅ ነው። አንድ ማሚት የምትባል ልጅ ያነሳል። ትግራይ አካባቢ ነው ያጋጠመችው። የምግብ እጥረት ምንም ሲፈጠር ከየት እንደምታመጣው አናቅም አለ። ድንቹንም ካሮቱንም ታመጣና ታበላናለች አለ። ከታትፋ ሽንኩርቱ ምናምን ጨማምራ አንዴ ውሃ ልትቀዳ ወደ ወንዝ ስትወር ልክ በሷ አቅጣጫ የአውሮፕላን መጣና 500 ኪሎ ግራም የሚመዝን ቦምብ ቁልቁል ወረወረ አለ። ማሚት አለቀላት ብለን ብላችንም ተክዘን እያለ ያ ከታይት እየተምዘገዘገ የመጣው ቦምብ አጠገቧ መጣና ረገረግ መሬት ላይ በጭረቅ ብሎ ወድቆ አልፈነዳም። ማሚት ጫምላቃ ሁሉ ብላ ጭቃ የረጯትን ፊቷን ጠርጋ ውሃዋን ቀድታ ተመልሰ ይችላል። እንዲህ አይነት ሴቶች ነበሩበት። በየመንገዱ የሚገሉን አሉ። ይህንን ለማስቆም እኮ እንዲህ ማድረግ አለብን ብሎ ወታደራዊ ብልሃት ይነግራቸዋል። አይደለም ከናስሮ ሽዩምና ከራስ እንትና ጋር እንትን ብለናል፣ መዘግየት አንችልም ብሎ ጉዞ ጀመርን። እነዛ የተለመዱ አድፍጦ የሚወጉን ሰዎች ሽፍቶች አሁንም ጠብቀው አንዲት ነፍሰ ጡር መቱብን ይላል። ሳይ ነፍሰ ጡር ናት። ወዲያው ደግሞ ምጧ መጣ አለ። 2 መንታ ልጆች ተገላገለች አለ። አሁን እነዚህ ልጆች ወደፊት መሄድ አንችልም አለ። ያለው አማራጭ ልጆቹን ማስወገድ ነው። አንደኛውን አገልጋይን ጠራሁና ሕፃናቱን ግደላቸው አልኩት አለ። ወደ ጠላት ነው የሚሄዱት፣ ወደኋላ መመለሻ የለም። ስለዚህ ሕፃናቱን ገደላቸው። አራሷ አብራቸው መሄዷን ይናገራል። አራሷን ሴቶች በዛን ዘመን ከባሎቻቸው ጋር ይዘምታሉ። አሁን ነፍሰ ጡርም ሆና ያለኔ ማናላት ብሎ ባሏ አስከትሏት ይሆናል። ደባዬ እዚህ ጋር አልነገረንም። ባሏ አስከትሏት እንዲህ አይነት መከራ ላይ ወደቀች። ሴቶች በነገራችን ላይ ከነሱ ጋር ስትዘምት ወደፊት እንጂ ወደኋላ የለም ወታደራዊ ጉዳይ ውስጥ ከገባ። ምክንያቱም ወደኋላ ብትሄድ ትሸሻለህ። ከሸሸህ ምርኮኛ የምትሆነው ሚስትህ ናት፣ አካልህ ናት። ስለዚህም ያለው አማራጭ እስከምትወድቅ ድረስ ከፊት ነው የምትፋለመው። ጠላት አንተን ገሎ የኢትዮጵያን ወታደር ፈይቶ ወደ ኋላ የሚመጣ ከሆነ ግን ደጀን ላይ ሴቶችን ያገኛቸዋሉ፣ ይደፈራሉ፣ ለባርነት ይዳረጋሉ። በቃ ምንም ጠላት ያሰኘውን ነው የሚያደርጋቸውና ከባድ ነው። ሴት ከኋላ ካለች ወደ ኋላ ማፈግፈግ የለም በዛ ጦር። ምናልባትም ከነዛ ወታደሮች መሃል ያንዱ ሚስት ሳትሆን አትቀርም ነፍሰ ጡር። ደባዬ ግን እዛ ጋር አልነገረንም። አሳዛኝ በሆነ ሁኔታ ግን እነዛን 4 ልጆች አስወገድናቸው ይላል።
ጎራዴ ሲያብለጭልጭ ታያለ ይላል። አንድ መትረየስ ተኳሽ ለመማረክ ሺው ይሮጣል፣ 3,000 ይከተለዋል፣ 5,000 10,000 መጨረሻ ላይ መትረየስ ተኳሹን የመጨረሻው ሰው ያንቅና ይዘዋል። አይገድሉ አገዳደል እንዲገደል ይደረጋል ይላል። ያስደነግጣል። በጣም ይጨክኑ ነበር። ለምን ብዬ እላለሁ። ነፃነትህን ነው የሚጻረረው። በሀገርህ የማዘዝ መብትህን ነው የሚጋፋው። በትዳርህ መጽናት፣ በዘርህ መቀጠል ላይ ሳንካ ሊፈጥርብህ ነው። ያንተን ባህል፣ ወግ፣ ሃይማኖት ትተህ የእነሱን እንድትከተል ነው ይመጣውና አስደንጋጭ በሆነ ሁኔታ ጠላት ላይ ይጨክናሉ። ቀስ እያሉ ነው የሚገሉት አለ። ጆሮውን፣ አፍንጫውን፣ ከንፈሩን እያሉ እየቆራረጡ እንዲሁ እየየ እያለ የምርኮኛ ይሞታል አለ። ዘግናኝ የሆነ ጦርነት፣ አስደንጋጭ የሆነ እልቂት እዚህ መጽሐፍ ውስጥ መከሰቱን ደባዬ ያውቃናል። ሕክምና ላይ እንደው ብንጨዋወት አሪፍ ነው ብዬ አስባለሁኝ። ምክንያቱም የሚደንቅ አይነት 1928 ዝም ብዬ ስገምት በቂም የሕክምና ባለሙያዎች አልነበሩንም። ምናልባት ትልቅ ሆስፒታል አለን ብለን ብንል ዳግማዊ ምኒልክ ቢሆን ነው። እነ ቀዳማዊ ሥላሴ ሆስፒታልም ሌሎችም ተከፍተው ሊሆን ይችላል፣ እነ ራስ ደስታም። ይሁን እንጂ በቂ አይደለም ለዛ ለ100,000 ሰራዊት። ስለዚህም ያን 100,000 ሰራዊት አስተባብረው የሚመሩ ባህላዊ ሐኪሞች ነበሩ። ከእነሱ መሃል ኡላላ ክሪዮጋ የሚባል ነበር ኢትዮጵያዊ ይላል። ኡላላ ክሪዮጋ ስለ ሕክምና ያወራኛል አለ። ወባ ቢከሰት፣ ፈንጣጣ ቢከሰት እንዴት ማስወገድ እንደሚቻል ያውጉቶኛል። የሚደንቀው በፍልሚያ ላይ ሆድቃው በጆርግራዴ የተዘረገፈን ወታደር መልሰው ሆድቃውን ይሰፉታል አለኝ። አሁን ይሄ እውቀት ጠፍቷል። ዘመናዊ ሕክምና በልቶታል። ባህላዊስ የት ነው ያለው ብለን ብናስብ ጥሩ ነው ብዬ እገምታለሁ። አሁን በኢኮኖሚ በከፍተኛ ሁኔታ ያደገች ሀገር ቻይና ሆናለች። ቻይና በሚደንቅ መልኩ አሁንም የበፊት ባህላዊ ሕክምናቸውን ይጠቀማሉ። በአካል ብቃት እንቅስቃሴ ብቻ ዩቱብ ውስጥ ገብታችሁ ብታዩ በቀላሉ ብለድ ፕሬሸርን እንዴት መከላከል እንደምትችሉ፣ ኮሌስትሮል እንዴት መከላከል እንደምትችሉ፣ ሰውነታችሁ ሁልጊዜም የተፍታታና ዛና ያለ መሆን እንደሚችል ያሳዩናል። ይህን መገቤቱ ጥሩ ነው። የኛ ጠፍቷል። ለምን? መጠየቅ፣ መመርመር፣ ማስተዋልና ለብቃት ማምጣት የሚጠበቅብን ይመስለኛል። ደባዬ እዛው ያፈራቸው ዳኙ ወልደየስ የተባለ ወዳጁ 7 ቋንቋ የሚችል ከብዙዎቹ ጋር እያስተረጎመ ያገናኘኝ የነበረ ወንድሜን ማጣሁት ይላል። መጨረሻ ላይ አዲስ አበባ ይመጣል። በዛው ግስጋሴ ነው አዲስ አበባ የሚደርሰው። አዲስ አበባ ውስጥ ጣሊያን እንዳይጠቀምባቸው ከተማዋን የማቃጠል ስራ፣ የማውደም ስራ ቤተ መንግስቱንም ጨምሮ ይሰራል። ይህን ሲያደርግ ወታደራዊ አዛዥ እሱ ነው። እሱ ይህን ትእዛዝ የሚሰጠው በትእዛዙ መሰረት ይፈጸማል። አንዲት አሜሪካዊ ጋዜጠኛ አገኘኋታለ። ጥያቄዋን ሳይሆን ኒውዮርክ መንገድ ላይ የተገናኘን ነው የምትመስለው አለኝ። ምን እንደማድረግ ነይና እየተከተልሽ ራስሽ ጻፊው፣ ምንም የማወራልሽ ነገር የለም፣ ከተማዋን ጣሊያን እንዳይጠቀምባት ማውደም ነው ብሎ ከተማዋን አውድሞ በደቡብ በኩል ነው የሚጓዘው። ምናልባትም ኢሉባቡር አካባቢ ሲደርስ እዛም አካባቢ አሁንም በስርዓቱ ላይ የሸፈቱ ሰዎች አጋጠመው። መሳሪያውን ማረኩት፣ ልብሱን ገፈፉት። መሳሪያውን መተኮስ የሚገባውን ያህል ተኩሶ ጥይት ጨርሶ ተማረከ። የሚገርመው እንደዛም ሆኖ የሰብአዊ ነገር ይሰራል። አሁን አንድ ጫካ ውስጥ ረጅም ጊዜ የቆየ ጀርመናዊ ነበር። እነዚህ ሽፍቶች ገደሉት። ሚስትየው ከኛ ጋር ልትሰደድ ተነሳች። እሷንም ይዣት ሄድኩ ይላል። አሁን እሷን ይክፈፏት አይክፈፏት አይነግረንም። አሁን ከኋላ የነ ሉራስ ምሩ ጦር ያጋጥማቸዋል። ኢሉባቡር ላይ እርቃኑን የሚሸፍኑት በጣም እየተገረሙም እየሳቁም ሉራስ ምሩ ናቸው። አካሉን ይሸፍኑታል፣ ያለብሱታል። ያችን ሴት ለእንግሊዝ ቆንስላ ወስዶ ባደራ ያስረክባል። ያ ጀርመናዊ ሃይማኖት ሊሰብክ መጥቶ ነው መስዋዕትነት የከፈለው። ረጅም ጊዜ ኢሉባቡር ጫካ ውስጥ ኖረዋል። ቦታውን ኢሉባቡር አይበለው እንጂ ደቡብ ሲል አካሄዳቸው መቱ እንደሆነ ስለሚገባኝ
ነው ሊባቡር ያልኩት። እዛ አካባቢ በቃ ኃይለኛ ደንና ጫካ ያጋጥመዋል። ያንን እያለ ይማረካል። ቅድም እንዳልኩት ልብስና መሳሪያውን ይገፉና ወንዝ አሻግረው ይሸኙታል። ይቀጥላል እርቃኑን እና ለወራ ስምሩ ሰዎች አግኝተው አካሉን ሸፍነው ወደ ወታደራዊ ጉዳይ ይመልሱታል። ደባዬ 11 ወር አሳሩን አየ። ከኢትዮጵያ ጋር የተዋዋለው $1000 5 ሳንቲም አልተከፈለውም። እሱም አልጠየቀም። ለኢትዮጵያ ለአቢሲኒያ ሕይወቴን እሰጣታለሁ እንጂ አልሸጥላትም ባለው መሰረት ነፃ አገልጋሎት ሰጥቶ በጣም ጠንካራ ወታደሮቹ አጅበውት ጉዞውን ይቀጥላል። ቅጠል ስትወድቅ የመስማት ኃይል አለው። ወታደር ዲሲፕሊንና ሕይወት እንደዛ ያደርጋል። ነቅተህ መስማት ነቅተህ ማየት የግድ ነው። አንድ ቦታ ላይ አሁን የሽፋን ተኩስ ሲሰጥ ይሄ የኛ መትረየስ ነው ይላል። በድምፁ ያውቀዋል የወገን ጦር እንደሆነ። እነዚህ የኔ ወታደሮች ናቸው ይላል። እንዲህ አይነት ብቁ ወታደር ንቁ ወታደር የተወሰኑ ወታደሮች አጅፈውት በባሮ ወንዝ በኩል አድርጎ ወደ እንግሊዝ ግዛት ሱዳን የዛን ጊዜ የእንግሊዝ ግዛት ነው ይገባል። እዛ ትልቅ አቀባበል ያደርጉለታል። ማንነቱን አውቀዋል። እነዚህን ኢትዮጵያውያኖችን የእንግሊዝ ወታደር እንዲሆኑ ሰጥቷቸው ለእያንዳንዳቸው ሰላምታ እየሰጠ እያቀፈ ተሰነባበታቸው። ሰላም በምድራችን ላይ ይስፈን።